ሰላም የተወደዳችሁና የተከበራችሁ የአርሰናል ፖድካስት ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ የአርሰናል የክረምት የተጫዋች ዝውውርን በተመለከተ እንመለከታለን። አርሰናል በፒኤስጂ 1-0 በሜዳው የተሸነፈበትን ታክቲካል አናላይሲስን በዛሬ ስፖርታዊ ዜናችን ላይ እንመለከታለን። አርሰናል ታዲያ በመልሱ ጨዋታ ለማሸነፍ ምን ማድረግ አለበት የሚለውን ነገርም በዛሬ ስፖርታዊ ዜናዎች ላይ እንመለከታለን። በቡድን ዜና ደግሞ ከጉዳት ዜና ጋር በተገናኘ የምንመለከታቸውና ጉዳዮች ይኖራል ማለት ነው። ቀደም ሲል ወደ ጠቀስኩላቸው የዝውውር ዜና ሳልፍ አርሰናል በክረምት የዝውውር መስኮት የክንፍ መስመሩን ማጠናከር ይፈልጋል። በእቅድ ውስጥ ከሚካቱ ተጫዋቾች ውስጥ አንደኛው ኒኮ ዊሊያምስ እንደሆነ ጥርጥር የለውም። ነገር ግን የኒኮ ዊሊያምስ ዝውውርን አርሰናል ለመፈጸም ሙሉ ለሙሉ ዝግጁ ናቸው። ተጫዋቹ የሚጠየቀውን የዝውውር ገንዘብ መጠን ለመክፈል አርሰናል ዝግጁ ናቸው። አሁን ላይ በደሞዙ ጉዳይ ላይ ከፍተኛ ደሞዝ ነው ይሄ ተጫዋች እየጠየቀ ያለው እስከ 400,000 ፓውንድ በሳምንት እንዲከፈል ይጠይቃል። አርሰናል ይህንን መክፈል የሚችሉ ከሆነ ተጫዋቹን ማዘወር ይፈልጋሉ። አሁን ላይ አርሰናል በክንፍ መስመር ላይ ከገብርኤል ማርቲኔሊ እያገኘው ያለው ግልጋሎት በብዙ ጉዳቶችን ያስከተለ ይገኛል። ምክንያቱም አሁን ለምሳሌ አርሰናል ፒኤስጂ በገጠመበት ጨዋታ ላይ ምርጥ የጎል እድል ተፈጥሮ ነበረ ከሉዊስ ስኬሊ። ነገር ግን ገብርኤል ማርቲኔሊ መጠቀም አልቻለም። አርሰናል የዋንጫ ተፎካካሪ ብቻ ሳይሆን ዋንጫ እንዲበላ ታዲያ የክንፍ መስመሩ መጠናከር አለበት። ቡካዮ ሳካ ድንቅ የሆነ የክንፍ መስመር ተጫዋች እንደሆነ ይታወቃል። ነገር ግን ድንቅ የሆነ ሌፍት ዊንግ ፍሮንት አርሰናል ያስፈልጋቸዋል። ይህንንም አርሰናሎች በመረዳት በክረምት የዝውውር መስኮት ተጫዋች ለማዘዋወር እንደሚሰሩ እየተዘገበ ይገኛል። እንደ አማራጭነት ታዲያ የኒኮ ዊሊያምስ ዝውውር የማይሳካ ከሆነ አርሰናል የቦርንማውዙን የክንፍ መስመር አጥቂ የሆነውን ሴሜኞስን ለማስፈረም ከእቅዳቸው ውስጥ ማካተታቸውን ዛሬ ላይ እየወጡ ያሉት መረጃዎች ይጠቁሙናል ማለት ነው። ከዛም በተጨማሪ ከኮንትራት ጉዳይ ጋር በተገናኘ አርሰናል አሁን በጣም ወሳኝ የሆነ ተጫዋቹን ለማጣት ተቃርቧል። ቶማስ ፓርቴን የተመለከተ መረጃ ላጋራችሁ። በዚህ ሳምንት በጣም ታማኝነት ካላቸው ሚዲያዎች ጋር በተገናኘ ለምሳሌ ለአርሰናል ቅርብ የሆነው ቲም ኒውስ ኤንድ ቲክስ ከቶማስ ፓርቲ ኮንትራት ጋር በተገናኘ አርሰናሎች ለተጫዋቹ ኮንትራት አቅርበውለታል። ከኮንትራቱ ጋር በተገናኘ ታዲያ አርሰናል ለምንድነው ይህን ተጫዋች እስካሁን ድረስ ያላስፈረመው የሚለው ነገር የብዙ የአርሰናል ደጋፊዎች ጥያቄ ነው። ስለዚህ ዛሬ ላይ የወጣው ነገር ግን አርሰናሎች ደሞዙ እንዲቀንስ ይፈልጋሉ። ከዛም በተጨማሪ ደግሞ አርሰናል የ1 ዓመት ኮንትራት ውል ለመስጠት ነው ፍላጎት ያላቸው። ተጫዋቹ ደግሞ 2 ዓመት የኮንትራት ውል እንዲሰጠው ይፈልጋል። ከዛም በተጨማሪ ደሞዙን ለመቀነስ ዝግጁ አይደለም። ስለዚህ የቶማስ ፓርቲ ኮንትራት ደግሞ 2 ወር ብቻ ነው የቀረው። ስለዚህ አርሰናሎች ተጫዋቹን ማስፈረም የማይችሉት ከሆነ በነፃ ዝውውር ከአርሰናል የሚለቅ ተጫዋች እንደሆነ ይጠበቃል። የቀድሞ ክለቡ ሪያል አትሌቲኮ ማድሪድም ተጫዋቹን ለማስፈረም እንደሚፈልጉ እና በተጫዋቹ ዝውውር ላይ እንቅስቃሴ መጀመራቸውን ደግሞ ከታማኝነት ካላቸው ሚዲያዎች እየተዘገቡ ያሉት መረጃዎች ይጠቁሙናል። አርሰናል ታዲያ በዚህ ተጫዋች ላይ ከፍተኛ የሆነ ጥረት የማያደርጉ ከሆነ በክረምት የዝውውር መስኮት በነፃ ከሚለቁ ተጫዋቾች ውስጥ ይቀጣሉ። ነገር ግን አርሰናል ካለ ፓርቲ በጣም ደካማ እንደሆነ የመጀመሪያውን የፈርስት ሊግ የቻምፒዮንስ ሊግ መመልከት በጣም በቂ ነው። የመሀል መስመሩን ባላንስ ከመስጠትም በዘለለ ቶማስ ፓርቲ በመከላከል ደረጃም ሆነ ኳስ አደራጅቶ ወደፊት ለፊት ተጫዋቾች እንዲሄዱ ከፍተኛ እገዛ የሚያደርግ ተጫዋች ነው። ስለዚህ አርሰናል እዚህ ተጫዋች ላይ ያላቸውን ነገር ጠንከር አድርገው ኮንትራት የማይሰጡት ከሆነ የአርሰናል ክለብ የመሀል መስመሩ እንግዲህ በማርቲን ዙቢሜንዲ ባላንስ ይጠብቃል ብዬ እኔ አላምንም። ምክንያቱም በመከላከልም ሆነ በማጥቃትም ደረጃ ቶማስ ፓርቲን የሚያክል ተጫዋች በአሁን ላይ ይገኛል ተብሎ አይጠበቅም። ነገር ግን አርሰናሎች ሀሳባቸው ማርቲን ዙቢሜንዲን ወደ አርሰናል ለማዘዋወር ስላሰቡ ቶማስ ፓርቲን ለመልቀቅ ያሰቡ ይመስላል። ይሄ ነገር ግን በጣም ከፍተኛ የሆነ ሪስክ እንደሆነ ይጠበቃል። ከማርቲን ዙቢሜንዲ ዝውውር ጋር በተገናኘ ጥቂት መረጃ ላጋራችሁ። ማርቲን ዙቢሜንዲ ሪያል ሶሲዳድ እንደሚለቅ ይጠበቃል። ሪያል ሶሲዳዶችም በክረምት የዝውውር መስኮት ክለባቸውን እንደሚለቁ ተረጋግጧል። አርሰናሎችም ተጫዋቹን ለማስፈረም ከፍተኛ የሆነ እምነት አላቸው። ሪያል ማድሪዶችም በተጫዋቹን ለማስፈረም ጥቂት የተባለ እንቅስቃሴዎችና እርምጃዎችን ቢያደርጉም ነገር ግን ተጫዋቹ አሁን ላይ ሙሉ እምነቱ ከሪያል ሶሲዳድ በመልቀቅ በክረምት የዝውውር መስኮት አርሰናል መቀላቀል እንደሆነ ከታማኝነት ሚዲያዎች የወጡት መረጃዎች ይጠቁሙናል ማለት ነው። አርሰናል ታዲያ በቻምፒዮንስ ሊግ በሁለተኛ ሊግ ጨዋታ ፒኤስጂን ከሜዳ ውጭ በመጓዝ ይገጥማል። እዚህ ጨዋታ ላይ ማይከል አርቴታ ምን አይነት ታክቲክ ይዞ ቢገባ ትርፋማ ሊያደርግ ይችላል የሚለውን ነገር በጥቂት መረጃ ላጋራችሁ። አርሰናል በጣም ተፈትኗል። በፒኤስጂ በጣም ኳስ የሚችል ክለብ ነው። ኳስ አደራጅቶ ከተከላካዮች ወደ መሀል በመግባት ካውንተር አታክ እና ፖዚሽን ጌም የሚጫወት ክለብ ከመሆኑ ጋር በተገናኘ አርሰናል ደግሞ የዲክላን ራይስ አለመኖር የቶማስ ፓርቲ አለመኖር የመሀል መስመሩን ባላንስ እንዲያሳጣው አድርጓል። በቀጣይ ግን ቶማስ ፓርቲ ከመኖሩ ጋር በተገናኘ በባላንስ ደረጃ ላይ የመሀል መስመሩን አርሰናል ከፒኤስጂ እንደሚበልጥ ይጠበቃል። ነገር ግን አሁን ላይ በጣም ከሚገባው በላይ ከባድ ይሆናል ብዬ ማስበው ከተከላካይ ላይ ቢውልድ አፕ እያደረጉ ስለሚወጡ አርሰናሎች ያንን ስፔስ ለመጠቀም ወደ መሀል በሚገቡበት ሰዓት ፒኤስጂዎች ደግሞ ወደኋላ ወደ ካውንተር አታክ የሚጫወቱበት መንገድ በጣም አደገኛ እንደሆነ ተመልክተናል። ስለዚህ ማይከል አርቴታ ማድረግ የሚጠበቅበት ጃኮብ ኪዌር ከመከላከል ቦታው ላይ በደንብ ሳይመጣ ወደ መሀል መስመር ላይ የፊት ለፊት መስመሮቹን አርሰናል
ፒኤስጂ ተከላካዮች ከኋላ ቢውልድ አፕ አድርገው እንዲያወጡ ከፍተኛ የሆነ ሃይ ፕረስ ማድረግ መቻል አለባቸው። ይህንን ማድረግ የሚችሉ ከሆነ ፒኤስጂዎች ከተከላካይ ይዞ እንዲያወጡ ያደርጓቸዋል። በዛ ላይም እንግዲህ ጥሩ የተባለ ፍሬን ያሉ ተብሎ ይጠበቃል። ነገር ግን ከኋላ ቢውልድ አፕ እያደረጉ እንዲወጡ የመጀመሪያው ጨዋታ ላይ ያደረገውን ከፈቀደላቸው ማይከል አርቴታ ጨዋታውን እንዲሁም ሊሸነፍ ይችላል። አርሰናል እንዳትረሱት ሊሸነፍ ይችላል። ስለዚህ ይህንን ነገር ማድረግ ይጠበቅባቸዋል። ይህንን ማድረግ የሚችሉ ከሆነ ደግሞ አርሰናል ድል ያደርጋሉ ተብሎ ይጠበቃል። በክረምት የዝውውር መስኮት አርሰናል የፊት ለፊት መስመር አጥቂ ማስፈረም ይፈልጋሉ። ቪክተር ዮከረስ ላይ ያላቸው ፍላጎት አሁንም አልቀዘቀዘም። ከሁሉም ክለብ በተሻለ አርሰናሎች ተጫዋቹን ለማስፈረም እየሰሩ ይገኛሉ። የአንድሪያ በርታ የመጀመሪያ እቅድ የሆነው ቪክተር ዮከረስን አርሰናል ለማስፈረም እጅጉኑ መቃረባቸውን የሚያሳዩ መረጃዎች እየወጡ ይገኛሉ። ከዛም በተጨማሪ አርሰናሎች በክረምት የዝውውር መስኮት በክንፍ መስመር ላይ ብዙ አማራጮችን ይመለከታሉ ተብሎ ይጠበቃል ማለት ነው። ከአርሰናል ዝውውር ጋር በተገናኘና በአርሰናል ቤት ይዤላችሁ የመጣሁት መረጃ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ። ቻው።